ነገር ልንገርሽ ማርያም፣ እኔ ወንድ ልጅ ነኝ አይደል? ወንድ ልጅ ነኝ። ምንም ነገር ችግር የለብኝም። እውነቱ ስነግርሽ እግዚአብሔርን ችግር የለብኝም። እየተግባባን ነው። ላይክ አንቺ እዚህ ልኑር ልደር ምናምን አልሽ እና ዲሲፕሊን ያስፈልገናል። ገብቶሻል? በጣም እንትን ዲሲፕሊን ግድ ነው። ሲቀጥል ደግሞ ላይክ እንዴት ብላትደሽ ማርያም ሀይማ ምንድነው? እሺ አይደለም ስለ ሁለታችን ወደፊት ነገር ምታስበው። ሲቀጥል ደግሞ እኔና አንቺ ቃል አለብን። ጊዜ ነው የምልሽ አይደለ? እኔ ከዚህ በፊት እየተቀላለልን ብዙ ጊዜ አውርተናል አይደል? ሁለት ቃል አለብን። ሶስት ቢያንስ እኮ አንድ ስቴፕ ሄደናል አይደለ? እሺ ዋናውን ነገር በቃ እኔ ቀጥታ ለምን ዳር እላለሁ? ወይ ስሚ፣ አንድ ስቴፕ እንሂድም ሁለት ስቴፕ ችግር የለውም። እኔ ወንድ ልጅ ነኝ ያልኩሽ፣ ጣጣ የለብኝም። መደሪም መሆኑን በይ እንደፈለግሽ። አንቺ ሴት ልጅ ነሽ አይደል? እሺ ተማምነን አብረን አደርን ይባላል። ላይክ አብረን መኖር ጀመርን። እዚህ እኔ ክላስ አብረን መተኛት አብረን ማደር ጀመርን። እግዚአብሔር ነው ብቻ አይታወቅም የሚፈጠረው ነገር ነው። ማመን አለማመን አይደለም ይሄ። እንደዛ አይነት ሀይሚ እንደዛ አይነት ጥያቄ እንዳትጠይቂ። የሚፈጠረውን ነገር አታውቂም። ስሚኝ፣ ለምን አትሰሚኝ? ምንም ነገር ቢፈጠርስ በእኔ አትተማመንም ነው? ስለ ወደፊታችን አታስብም ነው? ለምን እኔ አላስብም? ስለማስብ አንድ እንደዚህ ዲሲፕሊን እኮ እና ታዲያ ምን አሁን እኮ ሶስተኛ ዓመት እኮ ሊሞላ አይበለው እና እንዲህ ማለት አልፈልግም። እግዚአብሔር ያልተፈለገ እርግዝና የሚመጣ አንችልም። አሁን ራስን አታምነው ምናምን ብለሽ ጥያቄ እንዳትጠይቂ። ቢመጣ ያልተፈጠረ ያልተፈለገ እርግዝና ቢመጣ አንቺ ህይወት ላይ እኔ አላረግዘውም አይደለ? እኔ አልሸከምም። እኔ ምንም ጫና የለብኝም።